ነበር። አሁን ባለፈው የነገርከኝ ነገር ነበረ። አንተ በቅርብ በትዳር ትባረካለህ፣ እግዚአብሔር በፍቅር የተሞላ ትዳር ይሰጣል፣ ወንድ ልጅ ይሰጣል ብለኝ ነበር። አሁን አጋጣሚ እሷን አሟት ክሊኒክ ሄደን ነበር። እሺ ያማት ነበርና እንደዚህ ክሊኒክ ሄደን እሺ ከዛ ዶክተሩ ጠርቶ ሪዛልቷን ሲነግራት እሺ እንደዚህ እርጉዝ እንደሆነች ነግሯት ነበር። ያው ማለት በአንተ በኩል እግዚአብሔር የተናገረው ነገር ነበረ ወንድ ልጅ እንደሚሰጠኝ። እሺ ከዛ ውጪ ደግሞ የተባረከ በፍቅር የተሞላ ትዳርና እሺ መስከረም ውስጥ ነበር እንደዛ የነገርከኝ። 3 ወር ቆጥረ መስከረም፣ ጥቅምት፣ ህዳር ላይ ደግሞ ቁልፍ በጃ ያለው ብለኝ ነበር። እሺ እና ከነገርከኝ ነገር እግዚአብሔር ከተናገረው ነገር አንተን ተጠቅሞ በአንተ በኩል ከተናገረው ነገር ይሄኛው ተሳክቷል፣ ተፈጽሟል። እኔ አግብቻለሁ። ከማግባቴም በላይ ደግሞ አሁን እሷ እርጉዝ ናት።